ዛሬ በኤአይ እንዴት አድርገን ቪዲዮዎችን መስራት እንደምንችል የማሳያችሁ ይሆናል። የፈለግነውን አይነት ቪዲዮ መስራት እንችላለን። ስንፈልግ የእንስሳት፣ ስንፈልግ የፍራፍሬ፣ ስንፈልግ ደግሞ የሰው ካራክተር የያዙትን ትክክለኛ የሚመስሉትን አይነት መስራት እንችላለን። ይህን ለማድረግ እንግዲህ የጎግል ፍሎውን እንጠቀማለን። ወደ ብራውዘራችን ሄደን ጎግል ፍሎው ወይም ደግሞ ፍሎው ብለን መጀመሪያ ላይ የሚመጣልን እናንተ ጋር እንግዲህ ላይመጣ ይችላል። ስለዚህ ትክክለኛውን ጎግል ፍሎው ኤአይ ክሪኤቲቭ ስቱዲዮ ፎር ቪዲዮ ኮማ ኢሜጅ ኤንድ የሚለውን ይሄንን ጫንና እንገባለን። ወደ ውስጥ ስትገቡ ኢሜል ይጠይቃቸዋል። በኢሜላችሁ ሳይን ኢን አድርጋችሁ ትገባላችሁ። ስትገቡ እንግዲህ አንዳንድ ሴቲንጎችን እናገኛለን። ኒው ፕሮጀክት የሚለውን ትጫኑና ወደ ውስጥ ትገባላችሁ። ወይም ደግሞ እናንተ ጋር ክሬት የሚል ካለ ክሬት የሚለውን ትጫናላችሁ። በዚህ መልኩ ያመጣልናል። እዚህ ቦታ ላይ እንደምትመለከቷቸው ሲን የሚል አለ። እንግዲህ ሲን የምንላቸው ከፋፍለን አንድ ቪዲዮ ለምን ያህል ሰከንድ ወይም ደግሞ እያንዳንዱ መዋቅር የምናይበት ነው ማለት ነው። ስለዚህ ይሄን ሲን የሚለውን ስንጫን ይሄኛው ይመጣልናል ማለት ነው። እዚህ ቦታ ላይ ሴቲንጎች አሉ። በዲፎልት ራሱ እንዳይሰራብን እኛ በፈለግነው አይነት እንዲሰራልን የምናደርግባቸው ይሄን ሴቲንግ የሚለውን አንድ ጊዜ እንጫናለን። ይሄን ስንጫን እዚህ ቦታ ላይ የመጀመሪያው አውቶማቲካሊ ቪዲዮዎችን ጄኔሬት እንዲያደርግብን የመጀመሪያውን እንመርጣለን ማለት ነው። ሁለተኛውን ከመረጥነው ኤጀንቶቹ ወደዛው ምን ይረጉብናል? እኛ አፕሩቭድ ሳንል ይለቀቅብናል ማለት ነው። ስለዚህ የመጀመሪያውን ኦልዌይዝ የሚለውን ይሄኛውን እኛ አፕሩቭድ ብቻ ስናደርግ ነው። ሁለተኛው ኢሜጅ ጄኔሬሽን ሲሆን በዚህ ነው 6 በ9 የሚለውን ወይም ደግሞ 9 በ16 የሚለውን በዩቲዩብ እና በቲክቶክ ፎርም ነው ወይ የሚለውን እዚህ ቦታ ላይ መምረጥ ይኖርብናል። ስለዚህ ከታች ያሉት ደግሞ ታይሚንግ ነው፣ ምን ያህል ቪዲዮ ነው በአንድ ጊዜ ፕሮዲዩስ የሚያደርግላችሁ የሚለውን ይሄንን መርጣለን። አንድ ነው ማለት ያለባችሁ። ሁለት ካደረጋችሁ ዱፕሊኬት ያደርግባችኋል። ስለዚህ እሱን ትመርጣላችሁ። ባይ ዲፎልት ያለውንም ቲክቶክ ነው ወይ ለዩቲዩብ ነው ወይ የሚለውን እዚህ ቦታ ላይ ሬሾ ትመርጣላችሁ። እኔ አሁን 16 በ9 እና 9 በ16 አለ የምመርጠው ማን ነው ለቪዲዮ ጄኔሬሽን ዲፎልት የሚለውን 16 በ9 የሚለውን እመርጣለሁ። እዚህ ቦታ ላይ ደግሞ የኦሚኒ አይነቶች አሉ። ጄሚናይ ኦሚኒ እንደምትመለከቱት ቪኦ 3.1 የሚል አለ፣ 3.1 ፋስት የሚል አለ። ስለዚህ የፈለጋችሁት ላይ አድርጋችሁ መጠቀም ትችላላችሁ። ኦሚናይ ፍላሽን አድርጌ እኔ ሴቭ ላድርገውና ይሄን ዲፎልቱ ምን አድርጌዋለሁ ማለት ነው ሴቭ አድርጌዋለሁ። ከዛ ፕሮንት ወይም ደግሞ ሲንስ ማንጣን ነው የሚጠበቅብኝ ማለት ነው። ስለምንድን ነው ልሰራ ያሰብኩት የሚለውን እዚህ ቦታ ላይ ፕሮምፕት ወይም ደግሞ ሲንስ የሚባሉ አዘጋጅቻለሁ። እኔ እዚህ ቦታ ላይ ያዘጋጀኋቸውን ላሳያቸው። 10 ህፃናት እንግዲህ ልደታቸውን ሲያከብሩ ብዬ ጄሚናይ ላይ ሲን እንዲጽፍልኝ አደረኩት ማለት ነው። እንደምትመለከቷቸው ሲኖችን ጽፎልኛል። የ30 ሰከንድ ነው ያልኩት። 30 ሰከንድ ያልኩበት እዚህ ላይ የሚሰጣችሁ 50 ክሬዲት ነው። 50 ክሬዲት በኢሜላችሁ ማለት ነው፣ በፍሪ ማለት ነው። 50 ክሬዲት ማለት አንድ ጊዜ የ10 ሰከንድ ቪዲዮ ለመስራት 15 ክሬዲት ይወስዳል። 15 ጊዜ 3 45 ነው። ኦልሞስት ያልቃል ማለት ነው። ባለ 8 ካደረጋችሁ ደግሞ ክሬዲቱ ቀንስ ያደርግና 4 ቪዲዮዎችን መስራት ትችላላችሁ ባለ 10 ሰከንድ። ይህን ደግሞ በ24 ሰዓት ውስጥ ነው። በ3 ኢሜል ፉል አድርጋችሁ የምትፈልጉትን ያህል መስራት ትችላላችሁ። 6 ባለ 10 ብታረጉት የ1 ደቂቃ እንደገና ደግሞ ቢያንስ 6 ኢሜል ካላችሁ ደግሞ ኦልሞስት የ2-3 ደቂቃ ቪዲዮ መስራት ትችላላችሁ ማለት ነው። እንደዛ አድርጋችሁ መስራት ይቻላል። ስለዚህ ከዚህ ቦታ ላይ ሲኖችን ከፋፍሎልኛል። እንደምትመለከቱት ሲን የሚባለው የመጀመሪያው ሲን የልደት ድግስ ዝግጅት ነው። እንደምትመለከቱት ከ0 እስከ 10 ሰከንድ ነው ያልኩት። እዚህ ቦታ ላይ በደንብ እንዲያዘጋጀው ነግሬዋለሁኝ። ስለዚህ የመጀመሪያውን ሲን ኮፒ አድርግና እወስድለታለሁ ማለት ነው። ከዚህ ጀምሬ ማለት ነው። ከመጀመሪያው ጀምሬ እወስድለታለሁ። ይሄን ኮፒ አድርግና ከዚህ ጀምሬ ኮፒ አድርግና ይሄኛውን እስከዚህ ድረስ እወስድለታለሁ ማለት ነው። ይሄኛውን ኮፒ አደርጋለሁኝ። ኮፒ አድርጌ የት ነው የምወስደው? እዚህ ቦታ ላይ እዚች ላይ ፔስት አደርጋለሁ። ፔስት አደርግለታለሁ። ፔስት አደረኩ። እንደምትመለከቱት እዚህ ቦታ ላይ የራሴ ኢሜጅ ካለኝ ኢሜጅ አድርጌ ያስገባለታለሁ። ከዛ ኢሜጅ ከሌለኝ ግን በራሱ ክሬት እንዲያደርግልኝ ከሆነ እዚህ ቦታ ላይ መጣና ይችናርዋን አንድ ጊዜ ክሊክ አድርግበታለሁ ማለት ነው። ክሊክ ሳደርግበት እንደምትመለከቱት ቲንኪንግ ይላል። ቲንኪንግ እያለ ነው። ስለዚህ አሁን እየሰራንልኝ ነው ማለት ነው። ከፈለኩ ደግሞ እዚህ ጋር ብራውዝ አድርጎ እንዳመጣልኝ ከፈለኩኝ እቺኛዋን እዚች ያለችውን አርዋን
እነካታለሁ። እንደምትመለከቱት አሁን እዚህ ቦታ ላይ አናላይዝ አማሪክ ስክሪፕት እያለኝ ነው። እንደምትመለከቱት አማሪክ ሲኖችን አናላይዝ እያደረጋቸው ነው። እዚህ ቦታ ላይ እያስገባ ይገኛል ማለት ነው። ስለዚህ እነዚህን ሲጨርስ አፕሩቭድ አደርግለታለሁ ማለት ነው። እንደምትመለከቱት ሶስተኛ ሲን አለ፣ ግን እንደዛ እንዳደርግ አይደለም እኔ እንትን ያልኩት የመጀመሪያውን ቪዲዮ ነው የሚሰጠኝ ባይዘወይ ያን ያህልም ቢያደርግም ማለት ነው። ስለዚህ አፕሩቭድ እንዳደርግ ይጠይቀኛል ማለት ነው። ወይም ደግሞ ክሬት ቪዲዮ ለዋለሁኝ ከፈለኩኝ እዚች ቦታ ላይ መጣና ማሻሻል ይፈልጋሉ ወይ ኖ ልበለው፣ ኖ ልበለው፣ ኖ ክሬት ቪዲዮ ልበለው። ኢና አማሪክ ልበለው። አማሪክ አልኩት። ስለዚህ እኛውን ጫነዋለሁ ማለት ነው። አሁን ሲኑን አስገብቼለታለሁ ሙሉ እሱ ሌሎች ሲኖችን ሰጥቶኛል፣ ግን እኔ አልፈልግም። የመጀመሪያውን ሲን ብቻ እንዲሰራልኝ ነው የሰጠሁትን ሲን ብቻ እንዲሰራልኝ ነው የምፈልገው። እንደምትመለከቱት ቅድም ያልኳችሁ አፕሩቭድ እንዳደርግለት እዚህ ቦታ ላይ ሪጀክት አለ፣ አፕሩቭድ አለ። አፕሩቭድ ዱ ኖት አስክ አጌን የሚለው መጫን የለባቸውም። በቃ መጠየቅ አለበት፣ ምክንያቱም ጄኔሬት ማድረግ የለበትም የተሳሳተ ከሆነ ማለት ነው። ስለዚህ እኛውን ጫነዋለሁ ማለት ነው። አፕሩቭድ የሚለውን ተጫንኩት። አሁን ምን ያደርጋል ማለት ነው? አፕሩቭድ ስላልኩት ጄኔሬት ማድረግ ይጀምራል ማለት ነው። ቪዲዮ እንደምትመለከቱት አሁን ጄኔሬት እያደረገ ነው። ቪዲዮ ኦልሞስት 2% 4% እያለ ነው። እዚህ ቦታ ላይ አሁን በአጭር ጊዜ ክሬት አድርጎ ይጨርሰዋል ማለት ነው። ችልድረን አት በርዝዴይ ይላል። ምናልባት እንግሊዘኛ እንዳያረግብኝ ነው። እዚህ ቦታ ላይ እዚህ ጋር የጻፈው አለ ኖ ክሬት ቪዲዮ ኢን አማሪክ ብየዋለሁ። ባይ ዘ ዌይ ይኸው እንግዲህ ተነግሮታል። ያን ያህል ሊያሳስት አይችልም። አፕሩቭድ የምትሉት ራሳችሁ ማጽደቅ ስላለባችሁ ነው። ምክንያቱም የተሳሳተ ነገር ከሆነ አንድ ጊዜ ድላችሁን ስለምታጡ ነው። ክሬዲቱ ያልፋችኋል ኢን ኤሴንስ ያልቅባችኋል ማለት ነው። ስለዚህ አሁን ኦልሞስት ክሬት እያደረገው ነው። እሱን የምንመለከት ይሆናል ማለት ነው። 46% 47% ደርሷል። ስለዚህ ሁለተኛውንም ሲናችንን በዚህ በተመሳሳይ ሄደ ምን እንላለን ማለት ነው። እንደምትመለከቱት ኦልሞስት ክሬት አድርጎታል። እስኪ እንመልከተው። እዚህ ቦታ ላይ መጥተን እንመለከተዋለን ማለት ነው። ይሄው እንግዲህ በደንብ ማየት ይቻላል። አዎ አሪፍ ነው። ስለዚህ አሁን ሁለተኛውን ሲናችንን እናመጣለን ማለት ነው። ይሄኛውን እዚች ቦታ ላይ ዳውንሎድ የምትላለች እኛዋን ዳውንሎድ የምትለውን እንነካና ዳውንሎድ እናደርገዋለን። እዚህ ቦታ ላይ ይቀመጥልናል ማለት ነው። ይሄኛውን ዳውንሎድ የሚለውን ነካውት። እዚህ ቦታ ላይ ዳውንሎድ አድርጎ እንደምትመለከቱት ዳውንሎዲንግ የሚለውን እዚህ ቦታ ላይ ማየት ትችላላችሁ። አሁን ዳውንሎድ ሁለት ጊዜ አድርጎታል። ስለዚህ ይሄን ዱፕሊኬት እንዳይሆን የኛውን የመጀመሪያውን ካንስል ብየዋለሁ። ችልድረን ኮምፕሌት የሚለውን ዱፕሊኬት እንዳይሆንብኝ ማለት ነው። ይሄኛው እንደምትመለከቱት አሁን 100% ሲል መጠበቅ አለብኝ ማለት ነው። ስለዚህ ከወረደ በኋላ አሁን ወርዷል። እዚህ ቦታ ላይ ይሄው እዚህ እንደምትመለከቱት ከዛ ሁለተኛውንም ሲኔን በዚሁ መልክ ደግሞ ኬክ ሲቆረስ ምናምን ያለውን ሲን አመጣለሁ ማለት ነው። ይሄው እስከዚህ ድረስ ያለውን ሲን ኮፒ አድርግና ወደዚህ ይመጣልህ። እኛውን ኦልሞስት እንትን ብየዋለሁ። እዚህ ቦታ ላይ መጣና አሁንም እኛውን እዚህ ቦታ ላይ ፔስት አደርጋለሁ። ከዛ ይሄው አሁን ከዚህ ቦታ ላይ ቀጥታ ያደረገልኝ ነው። ምክንያቱም አፕሩቭድ እንዳደረግ አላደረኩትም። ይሄኛውን አጥፍቼ እንትን ማለት አለብኝ ማለት ነው። ሲያልቅ ደግሞ እዚህ ቦታ ላይ ምልክት ያሳያችኋል ማለት ነው። ኖት ኢነፍ ክሬት ፍሎው ክሬዲት ፎር ፐርፎርም ዚስ አክሽን ይላል። እዚህ ቦታ ላይ እንግዲህ የለህም እያለኝ ነው። ስለዚህ ካለቀባችሁ እንደዛ ይላችኋል። ስለዚህ ምንድነው አማራጫችሁ? በሌላ ኢሜል ደግሞ ሎግ አውት አድርጋችሁ የመጨረሻው ሲኔ ነው እንግዲህ ከሰራልኝ ቢሰራው አሪፍ ነው። ቲንኪንግ እያለ ነው። ከሰራልን ያው ተገላገልን። ሶስቱንም ሲናችንን ጨረስን ማለት ነው። ስለዚህ አሪፍ ቪዲዮ ወጣዋል ማለት ነው። እዚህ ቦታ ላይ ሲንግባና ነው ይሄኛውን እንደምትመለከቱት ጄኔሬት ሾው ቲንኪንግ እያለ ነው።
ሰራልሃለሁ እያለኝ ነው እንደምትመለከት እዚህ ቦታ ላይ። ስለዚህ ከሰራ ደግሞ ሙሉ እንመለከተዋለን ማለት ነው። የሶስተኛው ሲን ሰጥቻለሁ። እሺ የጽሁፍ ተደራራቢ ቴክስት ኦቨርሌይ ይላል። መልካም አራተኛ ዓመት ይልባል። ሾው ቲንኪንግ ይላል። ሴሌብሬሽን ቤዝድ ስክሪፕት ዩዚንግ ዘ ኦሚኒ ፍላሽ ሞዴል ይላል። ስለዚህ እየሰራው ነው። በዚህ መልኩ ሁሉንም እንጨርሳታቸዋለን። አሁን ካራክተሮቹን እንግዲህ የፈረንጅ ያደረጋቸው የኛ አሁን እዚህ ቦታ ላይ መስጠት እንችላለን። እነዚህንም ካራክተሮቹን የኢትዮጵያን ኮንቴክስት የተከተለ የኢትዮጵያን ካልቸር የያዘ ብንለው ደግሞ ልጆቹንም የምን ያደርጋቸዋል ማለት ነው፣ የኢትዮጵያ ልጆች ያደርጋቸዋል ማለት ነው። በዚህ መልኩ ነው የምንሰራውና ሙሉ በሙሉ ቪዲዮዎችን ጄኔሬት ማድረግ እንችላለን። ስለዚህ ይሄን ይመስላል ማለት ነው። አፕሩቭድ ጠይቀኝም እንግዲህ ክሬት ልበለው እዚህ ቦታ ላይ ምናምን ቲንኪንግ እያለ እምቢ ያለ ክሬት ልበለው ኢት ልበለው ክሬት ኢት እያንጓለለ ስለሆነ ክሬት ኢት አልኩት። ምናልባት እንትኑ የማለቅ ምልክት አሳይቶኛል፣ ወይም ደግሞ ማየት እንችላለን እዚህ ቦታ ላይ ገብተን አይተን ያለንን ማለት ነው። ከጨረስን ጨረስ ነው። አፕሩቭድ እያለኝ ነው። እሺ አፕሩቭድ ልበለው። ስለዚህ ሊሰራልኝ ነው ማለት ነው። ኦልሞስት ሰራልኝ። ሶስቱንም ሲኖች አጠናቅቄያለሁ ማለት ነው። እንዳልኳቸው 15 ክሬዲት እየወሰደ ማለት ነው። ያዋቸው እንግዲህ እንትኖቹን አንደኛውን ያው ስላጠፋ ነው። በጣም ደስ የሚሉ ናቸው። ስለዚህ ኦልሞስት 25% ደርሷል። ይሄንን ነውና እንጨርሳለን ማለት ነው። እንግዲህ እንደዚህ አይነት ቪዲዮዎች በጣም በነገራችን ላይ በጣም ጥሩ ነገሮች አሉ። ያው ቪዲዮ ቫይራል ስለማይጣ ሊሆን ይችላል እንጂ ብዙ ነገሮች አሉ እዚህ ቻናል ላይ። ቻናሉን በደንብ መጎብኘትና መጠቀም ትችላላችሁ። በደንብ ተጠቀሙበት። በደንብ መጠቀም ትችላላችሁ። ያው እንግዲህ ሶስተኛ እንደማይሰጠኝ ነው። ከዚህ በኋላ ጨርሰሃል እያለኝ ነው። ስለዚህ ይሄኛው ምን አደርገዋለሁ? እዚህ ቦታ ላይ ያለው እንትን እለዋለሁ። እንደምትመለከቱት ይሄን አሁን ሰጥቶኛል። ስለዚህ ሲነው ሁሉንም እግራቸውን ነው እየዘለሉ ብቻ ነው የሚያሳየው። እሺ አሪፍ ነው ባይዘው ያው በጣም ደስ ይላል። ስለዚህ እዚህ ቦታ ላይ እንትን ልበልና ዳውንሎድ ላድርገው። ስለዚህ እነዚህን ሶስቱን ያው ከዚህ በኋላ ደግሞ ኮምፓይል ማድረግ ነው የሚጠበቅብን። ኦልሞስት ሶስቱንም አውርደናል። ኮምፓይል አድርገን ደግሞ መጨረሻውን የማሳያችሁ ይሆናል ማለት ነው።